አንድ ቆሎ ተማሪ ከትምህርት ቤት ይመለሳል ይባላል። አንድ ደግሞ ፕሮፌሰር ከአንድ ንጉስ ጥያቄ ቀርቦለት ግራ ተጋብቷል። ገበሬ መሬት ያርሳል፣ ዶክተር ያክማል፣ አስተማሪ ያስተምራል፣ እግዚአብሔር ስራው ምንድነው አለ አንድ ንጉስ ትዕቢተኛ። ምንድነው እሱ? ምን ሰርቶ ይበላል አለ። አስተማሪ አስተምሮ ነው፣ ገበሬ አራሽ ስለሆነ አርሶ ነው፣ ነጋዴ ነግቶ ነው፣ ዶክተር አክሞ ነው። እግዚአብሔር ምን ሰርቶ ይበላል? ቆይ ስራው ምንድነው እሱ አለ አንዱ ትዕቢተኛው ንጉስ ነው። ፕሮፌሰሩን ይጠይቀዋል። ፕሮፌሰሩ ግራ ተጋብቶ እስኪ አስቤ ጊዜ ስጠኝና ጠይቄ ልመልስ ብሎ እየተጨነቀ መንገድ ላይ ሲሄድ ቆሎ ተማሪ አይቶ ፕሮፌሰር የተጨነቀ ሰው ትመስላለህ ይለዋል። አዎ በጣም ግራ ገብቶኛል፣ ዛሬ አንድ ጥያቄ